ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? የማይመን ቤተሰቦች ሰላም ናችሁ? እኔ ያለው አልሐምዱሊላህ። እንዴት ናችሁ እናንተ? ዛሬ እንግዲህ በጣም በሚያሳዝን ዜና ነው የመጣሁትኝ ማለት ነው። የምር በጣም ነው ያዘንኩትኝ እና በጣም ነው ያዘንኩትኝ። የምር ማመን ነው ያቃተኝ። አላመንኩም ነበረ የምር እና ከእውነተኛ መረጃ ሳይ ነው ያመንኩትኝ ማለት ነው። የምር ወላሂ ብታምኑ ባታምኑም እስካሁን ማለት ነው እያለቀስኩ ነበር። በጣም ነው የተረበሽኩት ስሰማ ማለት ነው። በጣም ነው ያዘንኩት ማለት ነው። እና እሱ ምንድነው ያው በዚህ በፎቶ ላይ እንደምታዩት የብሬክስ ወንድም ነው ዘመዱ ማለት ነው። ያው ብሬክስን የምታውቁት ታውቁታላችሁ ብዙዎቻችሁ ማለት ነው። እና እዚህ አብረው ሳውዲ ሪያድ በነበሩ ሰዓት አብረው ቪዲዮ ምናምን ያው ብሬክስን የምታውቁት ሰዎች ታውቁታላችሁ ማለት ነው። ቴዲ እኔ የምከታተለው ነበረ ኢትዮጵያ ገብቶ ሲመጣ ምናምን ሁሉ ያው ዩቱበር አይደል እከታተለው ነበር ማለት ነው። አየዋለሁ እና አሁን በቅርብ ለራሱ እንደዚህ ፊቱ ላይ ምናምን ተበለሻሽቶበት ያንን ሁሉ ቪዲዮ ሰርቶ ምናምን እንዴት እንደዛ እንደሆነ ምናምን ያንን ሰርቶ ያንን ሁሉ አይችልት ነበር ማለት ነው። እና እከታተለዋለሁ እና ገና ያኔ ቪዲዮ ከለቀቀ 8 ቀን ያኔ አሁን በቅርቡ ነው የለቀቀው ማለት ነው። በእነሱ በዓል ደግሞ አላውቅም፣ ግን አሁን ከ3 ቀን በፊት ለራሱ እንኳን አደረሳችሁ ምናምን ብሎ የሆነ እንትን ለቋል ማለት ነው። ኮሚኒቲ ላይ የሆነ እንኳን አደረሳችሁ መልእክት አስተላልፏል እና አላውቅም እንዴት ሆኖ እንደሞተ አላውቅም። ድንገት ነው ሞቱን የሰማሁት ማለት ነው። ድንገት ያኔ እንደዚህ ዩቲዩብ ላይ ቲክቶክ ላይ እንደዚሁ ስስብ አየሁትኝ ማለት ነው። እና እውነት መሆኑን ማመን አቃተኝ። ከዛ ብሬክስ ላይ ሲሄድ እሱም እንደዛው ለቆታል ማለት ነው። እና በጣም ነው ያዘንኩት የምር ወላሂ በጣም ነው ያዘንኩት። ማለት ሞታ ሁሉም ሰው ይሞታል፣ ሁላችንም ዋሸሽንን። ነገር ግን ያኔ እንደዚህ በሽታው ሳይሰማ ምናምን አለ አይደል የሰው ልጅ ድንገት ሞተ ስትባሉ ግርም ይላል በጣም። እና ደግሞ በዛ ላይ ያሳዘነኝ በጣም ከባድ ነው። ስደት ከዚህ ገብቶ እንደገና ተመልሶ ሲመጣ ምናምን በጣም መንገድ ላይ እንደተጎዳ ምናምን ያስታውቃል ማለት ነው። ያኔ በመንገድ በባህር መምጣት ብዙ ያደክማል፣ ብዙ ይጎዳል። እና ያንን ሁሉ እንግዲህ ያደረገው የተሻለ ህይወት ፈልጎ ነው የመጣው እንደዛ የተሰቃየው ማለት ነው። እና በጣም ስታስቡት ያኔ ታውቁታላችሁ። በጣም ያማል በጥቅሉ ማለት ነው። በጣም ነው የሚያማው። እኔ በቃ እንደ ራሴ አርጌ ነው ያሰብኩት። የገባችሁ እንደ ራሴ አርጌ ምናምን ሳስበው ምን ስለው በቃ ከንቱ ዓለም ነው ያልኩት። ሌላ ምንም አላልኩም። በቃ የማይረባ አለ ያኔ አለሁ ስትሉ መሄድ ድንገት ለምንኛውም እኔ ማውራት ለራሱ አልቻልኩም ማለት ነው። ወላሂ በጣም ነው ያዘንኩት። እና አለን ብላችሁ ለነገ አርቃችሁ አትሰቡ ለማለት ያክል ነው። አርቃችሁ አትሰቡ። ለሰው ልጅ ደግሞ ያኔ ክፉ አትሆኑ። ድንገት ነው እና የምንሄደው። ክፉ አትሆኑ። መልካምን ነገር ለማሰብ ሞክሩ። በተለይ በአሁኑ ሰዓት ሰው ሁሉ ተቀያይሯል ማለት ነው። በጣም ተቀያይሯል ሰው ሁሉ። የሚታመን ሰው የለም ከጎናችሁ ምናምን። ሰውንም አትመኑ፣ ለራሳችሁ ብቻ ጥሩ ሆኑ። ሰውን ግን አትመኑ። የምር የሚታመን ሰው የለም። ይህ ልጅ በምን እንደሞተ አላውቅም። እኔ አሁን ታሞ የሞተ አይመስለኝም። ያኔ በቃ እኔ አላውቅም። እኔ እንደሚመስለኝ ያው ሰው ገሎት ይሆናል። እንደዛ ነው የሚመስለኝ። ምን ሆኖ እንደሞተ አላውቅም። ግን የበሽታ አይመስለኝም እንደዚሁ ሳስበው ማለት ነው። ምክንያቱም ድንገት ስለሆነ
እና ምን ልላችሁ ፈልጌ ነው፣ ሰውን አትመኑ። የሚታመን ሰው የለም። ለራሳችሁ ደግሞ መልካምን ስሩ፣ መልካምን እንስራ። የምር ሰውን አንመን። ሰውን ማመን ብዙ ጊዜ ይጎዳል። በተለይ በአሁኑ ሰዓት ሰውን ማመን በጣም ነው የሚጎዳው። ካመናችሁም ደግሞ በፈጣሪያችሁ እመኑ። ያኔ አላህ አለኝ ብላችሁ በሱ ተማምናችሁ እመኑ እንጂ ሰውን እንደዚሁ እንደው ይሄ ሰው ጥሩ ነው ብሎ ማለት ውሸት ነው በአሁኑ ሰዓት ማለት ነው። በጣም በጣም ውሸት ነው። በጣም ውሸት ነው ማለት ነው። ከባድ ነው። ለሰው ብሎ ምንም ማድረግ አያስፈልግም። በጣም የሰው ልጅ መጥፎ ፍጥረት ነው። ክፉ ነው የሰው ልጅ ማለት ነው ወላሂ። እኔም በራሴ ስለደረሰብኝ ነው። የሰው ልጅ በጣም መጥፎ ነው። ጥሩ ሰው ነው ብላችሁ ሰውን ማመን ጥሩ አይደለም። በጣም መጥፎ ነው የሰው ልጅ ማለት ነው። በጣም ደርሶብኝ ስላየሁት ነው እኔ እንደዚህ ልጠላ የቻልኩት ማለት ነው። እና ከባድ ነው ወላሂ። እና ቴዲ በጣም 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 ነው የሚያሳዝነው። በዚህ ላይ ደግሞ ዩቱበሮች ታውቃላችሁ፣ እንደዚህ በቃ አለን ዩቱባችሁ ሲያድግ ምናምን በጣም ነው ደስ የሚለው እና በጣም ከባድ ነው። አላቅም እንጃ፣ እንደኔ የተሰማችሁ ካላችሁ ይገባቸዋል ማለት የሆነ ዩቱቡንም ገብቼ ሳይሆን ምናምን በቅርብ ያኔ በቃ አክቲቭ ነበረ፣ እየሰራ ነበረ ደህና ማለት ነው። ያን ሁሉ እንግዲህ ሰርቶ ያኔ ለመለወጥ ለማደግ ብሎ ነው እንደዚህ የሚለፋው ማለት ነው። እና ይሄ ሁሉ ከንቱ ሲቀር በቃ ሁሉም ነገር እንደሚቀር ማወቅ አለባችሁ ማለት ነው። እኔ አሁን የተሰማኝ ይሄ ነው። ይሄ ሁሉም ነገር ይቀራል ምናምን እያልኩ ያኔ በጣም ነው የሚከፋው። በጣም ነው የከፋኝ የምር። ሞት ሁሌም አዲስ ነው። በእርግጥ ግን ደግሞ አሟሟቱ ይለያያል የሁሉም ሰው ማለት ነው። የሚያሳዝነው አሟሟቱ ነው የሁሉም ሰው እና ከባድ ነው። ፊት የተበላሸን ብሎ እንደዛ እንትን ሲሉ ምናምን የባሰው ደግሞ አለ አይደል ከነ ነፍሳችሁ ስጠፉ ምናምን ከባድ ነው። ብቻ አለቃቀስኩባችሁ፣ ስሜታዊ ሆኜ ነው አለቃቀስኩባችሁ። በጣም ይቅርታ የምር። እኔ እንደዚህ የሰማሁትን ሁሉ ማውራት አልፈልግም ነበር ዩቱብ ላይ። ነገር ግን በጣም የዚህ የቴዲ ነገር በጣም ስለተሰማኝ የተሰማኝን ልግለጽ ብዬ ነው። እሺ ቤተሰብ እና ይሄን ይመስላል። አፉ በሉኝ እንግዲህ ለማንኛውም ነገር አፉ በሉኝ። ደህና ሁኑልኝ። አላህ ይጠብቃችሁ። ሁላችንንም አላህ ይጠብቀን። አላህ ከቤተሰቦቻችን በሰላም ያገናኝ። ወጥቶ ከመቅረት አላህ ይጠብቀን። ቤተሰቦቻችንም አላህ ይጠብቃችሁ። ይሄን ነው የምላችሁ ማለት ነው።